ሰላም የዳሎል አካዳሚ ተማሪዎች ዛሬ የምናወራው እንግዲህ ዩቲዩብ ላይ እየሰራነው ገንዘብ እንዴት ነው የምናወጣው እናም እንዴት ነው ፎርሙን የምንሞላው የሚለውን ነው ማለት ነው ማሳያችሁ። በጣም ብዙ ሰው የሚቸገርበት ነገር ይሄ ስለሆነ በደንብ ግልጽ አድርጌ አብራራላችኋለሁ። ስለዚህ ዩቲዩብ ላይ ገንዘብ ለመስራት መጀመሪያ የሚያስፈልጉን መስፈርቶች አሉ። እነዛን መስፈርቶች ራሳችሁ የዩቲዩብ ቻናላችሁ ላይ ገብታችሁ ምን ምንድናቸው የሚለውን ማየት ትችላላችሁና እንዴት እንደምናይ ላሳያችሁ። ስለዚህ መጀመሪያ YT ስቱዲዮ የሚባል አፕሊኬሽን አለ። ቻናል ስትከፍቱ በእርግጠኝነት ይሄንን አፕሊኬሽን ዳውንሎድ አድርጋችኋል ብዬ አስባለሁ። ዳውንሎድ ያላደረጋችሁ ሰዎች ካላችሁ YT ስቱዲዮ ወይም ደግሞ ዩቲዩብ ስቱዲዮ ብላችሁ ዳውንሎድ በማድረግ በዛ አፕሊኬሽን ትገባላችሁ። ዩቲዩብ ቻናሉን በከፈታችሁበት የጂሜል አካውንት ሎጊን ታደርጋላችሁ። ኦሬዲ ሎጊን ካደረጋችሁ ደግሞ ዝም ብላችሁ YT ስቱዲዮ አፕሊኬሽን ስትከፍቱ እንደዚህ አይነት ኢንተርፌስ ይመጣላችኋል። ስለዚህ ዳሽቦርድ የሚል አለ። ከዛ በጥግ በኩል የዶላር ምልክት ያለችባት አለች እርን ምትል ማለት ነው። እሷን በምትነኩበት ጊዜ ወደ ታች የተወሰነ ስክሮል ስታደርጉ መስፈርቶች የተቀመጡ አሉ። ገንዘብ ለመስራት የሚያስፈልጋችሁ ማሟላት ያለባችሁ መስፈርት አለ ማለት ነው እዚህ ጋር። ስለዚህ ሁለት አይነት መስፈርቶች ተቀምጠው ታገኛላችሁ። አንደኛው መስፈርት 500 ሰብስክራይበር መሙላት አለባችሁ ይላል። ከዛ ደግሞ 3000 የእይታ ሰዓት። የእይታ ሰዓት ማለት እንግዲህ ሰዎች የናንተን ቪዲዮ እያዩ ያሳለፉት ጊዜ በሙሉ ተደምሮ ማለት ነው 3000 ሰዓት መሙላት አለበት። 3000 ሰዓት ማለት ደግሞ 180000 ደቂቃ እንደማለት ነው። እንዴት ነው የምንሞላው የሚለውን ነግራችኋለሁ። ብቻ ያንን መሙላት አለባችሁ። ከዛ ደግሞ በ3 ወር ውስጥ 3 ቪዲዮ ፐብሊክሊ አፕሎድ አድርጋችኋል የሚለው ይታያል። ይሄኛው አንዱ መስፈርት ነው። ነገር ግን ይሄን መስፈርት ስታሟሉ ቪዲዮአችሁ ላይ በሚገባ ማስታወቂያ ክፍያ ታገኛላችሁ ማለት አይደለም። ይሄኛው መስፈርት ፋን ፈንዲንግ ይባላል። ፋን ፈንዲንግ ማለት ሰዎች ለእናንተ ጊፍት መስጠት ይችላሉ። ቻናላችሁ ሞኔታይዝ መሆን ይችላል። ነገር ግን ይሄን መስፈርት አሟላችሁ ማለት ቪዲዮአችሁ በታየ ቁጥር ገንዘብ ይከፈላችኋል ማለት አይደለም። ቪዲዮአችሁ ላይ ማስታወቂያ እየገባ ገንዘብ ይከፍላችኋል ማለት አይደለም። ይሄኛው መስፈርት ስታሟሉ ገንዘብ የምትቀበሉበት መንገድ ፋን ፈንዲንግ ይባላል። ፋን ፈንዲንግ ማለት ሰዎች ናቸው ለእናንተ ጊፍት መስጠት የሚችሉት። ማለትም ኮሜንት ላይ ሱፐር ቴንክስ ይባላል። ሱፐር ቴንክስ ማለት በቃ ዝም ብለው ቪዲዮ አንድ ሰው ፖስት ሲያደርግ የተመቸው ሰው ከውስጥ ኮሜንት እንደሚሰጠው ሁላ ገንዘብ መስጠት ይችላል። ሌላ ደግሞ የተለያዩ ጊፍቶች ላይቭ ስትገቡ ምናምን የሚሰጧችሁ አሉ። ያንን የሚሰጣችሁ ሰው ካለ በዚህኛው መስፈርት ገንዘብ መስራት ትችላላችሁ ማለት ነው። ነገር ግን ኢትዮጵያ ውስጥ ያለን ሰዎች በሚታይልን ቪው መጠን በታየልን ልክ ገንዘብ የሚከፈለን ሌላኛውን መስፈርት ስናሟላ ነው ማለት ነው። ይሄኛው መስፈርት ከታች ስክሮል ስታደርጉ የተቀመጣለ። እሱ ምንድነው የሚለው 1000 ሰብስክራይበር እና 4000 የእይታ ሰዓት ይላል። 4000 የእይታ ሰዓት ባለፉት 12 ወራት ውስጥ ወይም ደግሞ ባለፈው 1 ዓመት ውስጥ መሙላት አለባችሁ። ብዙ ሰዎች እዚህ ጋር የሚሳሳቱት ነገር ቻናል ከከፈቱ ጀምሮ 1 ዓመት ውስጥ መሙላት ያለባቸው ይመስላችኋል። እሱ ሳይሆን አሁን ካለንበት ቀን ወደ ኋላ ሲቆጠር በ12 ወራት ውስጥ 4000 የእይታ ሰዓት ሞልታችኋል የሚለው ነው የሚታየው። ቻናል የከፈታችሁት የዛሬ 10 ዓመት ሊሆን ይችላል፣ ችግር የለውም። ግን አሁን መስራት ጀምራችሁ በ12 ወር ውስጥ ከዛሬ ወደ ኋላ በሚቆጠር ባለፉት 12 ወራት ውስጥ ነው የሚለውና ነገ ሲሆን ከነገ ወዲያ ሲሆን 12 ወራት ያለፋቸው የእይታ ሰዓቶች ይቀነሳሉ እንጂ ቻናላችሁ ኤክስፓየርድ ሆነ የሚባል ነገር የለም። ብዙ ሰው ቻናሌ ኤክስፓየርድ ሆነ እያለ የተለያዩ ነገሮችን ይላል። ቻናል ኤክስፓየር አያደርግም። ዋናው ነገር ምንድነው እናንተ የሚቀነስባችሁ ከሆነ 4000 የእይታ ሰዓት ሳይሞላ ቻናላችሁ 1 ዓመት አልፎ ከሆነ ምንድነው ማድረግ ያለባችሁ? ከሚቀነስባችሁ በላይ እንዲታይላችሁ ማድረግ ማለት ነው። ለምሳሌ 2 የእይታ ሰዓት የሚቀነስባችሁ ከሆነ 1 ዓመት አልፎት እናንተ ደግሞ 10 የእይታ ሰዓት እያደረጋችሁ 8 የእይታ ሰዓት እንዲጨምርላችሁ ማድረግ ነው። ነገር ግን በትክክል የምትሰሩ ከሆነ ሲጀመር 1 ዓመት ሙሉ አይፈጅም። ምን ማድረግ እንዳለባችሁ ነግራችኋለሁ በዚህ ቪዲዮ። 1000 ሰብስክራይበር እና 4000 የእይታ ሰዓት ሞላችሁ እንበል። ከዛ በኋላ ምን ይሆናል? እዚህኛው ፔጅ ላይ እርን የሚለው ፔጅ ላይ እንዳላችሁ አፕላይ ነው የምትል ነገር ትመጣለች። አፕላይ ነው ማለት ቻናል ገንዘብ ለመስራት የሚያስፈልገውን መስፈርት አሟልተዋል፣ ስለዚህ አመልክት ማመልከቻ አስገባ የሚል ነገር ይመጣል ማለት ነው። አፕላይ ነው የሚለውን ስትነኩ 3 ስቴፖች ይመጣሉ። ስቴፕ 1 የዩቲዩብን ህግ አክሰፕት አድርግ፣ ተርምና ፖሊሲውን የዩቲዩብን ፖሊሲ አክሰፕት አድርግ ይላል። ልክ ሊሆነ ሌላ ዌብሳይት ስትጠቀሙ አንዳንዴ አክሰፕት ምትል ራይት ምልክት ያለችባት አለች አይደለ? ልክ እንደዛ ራይት ምልክቷን ነክታችሁ አክሰፕት ስትሉ ስቴፕ 2 ይመጣል። ስቴፕ 2 በጣም ብዙ ሰው የሚቸገርበት ስቴፕ ነው። ይሄ ጎግል አድሰንስ ሊንክ አድርግ ይላችኋል ማለት ነው። ጎግል አድሰንስ ማለት ምን ማለት ነው? ሌላ ዌብሳይት ነው። ከዩቲዩብ ውጪ የሆነ ሌላ ዌብሳይት ነው። ያ ጎግል አድሰንስ ስራው ምንድነው? ኤኒዋን ከጎግል ጋር የተያዘ ስራ ሰርቶ የሚያገኘውን ገንዘብ የሚያወጣበት፣ እዛ ጋር ባላንሱን የሚያይበት፣ ከጎግል ጋር የተያዘ የትኛውንም ነገር ሰርቶ ገንዘብ የሚቀበልበት ዌብሳይት ነው። የዩቲዩብ ባለቤት ጎግል ነው እንደምታውቁትና ከዩቲዩብ የምታገኙትንም ገንዘብ የምታወጡት በጎግል አድሰንስ በኩል ነው። ምን ይጠይቃችኋል? ሊንክ ብላችሁ ስትገቡ እንግዲህ ጎግል አድሰንስ ሊንክ ብላችሁ ስትገቡ
ጥያቄ ይጠይቃችኋል። ከዚህ በፊት ጎግል አድሰንስ ነበራችሁ ወይ ይላችኋል። አይ ደግሞ ሌላ አዲስ ልክፈትላችሁ ወይ ይላችኋል ማለት ነው። ስለዚህ እናንተ አዲስ ከሆናችሁ ከዚህ በፊት ዩቲዩብ ቻናል ከሌላችሁ ከዚህ በፊት ዩቲዩብ ቻናል ከፍታችሁ ገንዘብ እየሰራችሁ ካልነበረ አይ አዲስ ክፈቱልኝ ትላላችሁ ማለት ነው። ነገር ግን እኔ አሁን ለምሳሌ 50 ቻናሎች ቢኖሩኝም ከዚህ በኋላ 67 ቻናል ብከፍትም ምንድነው ማለት ያለብኝ? አዎ ከዚህ በፊት የከፈትኩት ጎግል አድሰንስ አለኝ ብዬ ነው ከዛኛው ጎግል አድሰንስ ጋር ነው ሊንክ ማድረግ ያለብኝ ማለት ነው። ለምን አንድ ሰው ከአንድ በላይ ጎግል አድሰንስ መክፈት አይችልም። ልክ አሁን ለምሳሌ ንግድ ባንክ ላይ አንድ ሰው 5-6 ባንክ አካውንት መክፈት እንደማይችለው ሁሉ ኤኒዋን ከጎግል ጋር የተያዘ ስራ የሚሰራ ሰው አንድ ጎግል አድሰንስ ብቻ እንዲኖረው ነው የሚፈቀድለት። ያንን ጎግል አድሰንስ ከ50 ከ60 ዩቲዩብ ቻናሎችም ጋር ማገናኘት ይችላል። በነዛ 50-60 ዩቲዩብ ቻናሎች የሰራው ገንዘብ ግን አንድ ላይ ነው ወደዚህኛው ጎግል አድሰንስ የሚገባው እንጂ ለእያንዳንዱ ቻናል አዳዲስ ጎግል አድሰንስ መክፈት አይጠበቅበትም፣ አይቻልም እንደዛ ማድረግ። ሁለተኛ ደግሞ ጎግል አድሰንስ በጣም ስትሪክት ነው። ገንዘብ ነክ ነገር ያለበት ስለሆነ በጣም ህግ አላቸው። ስለዚህ ለመቆጣጠር የሚመቻቸው አንድ ሰው አንድ ጎግል አድሰንስ ሲኖረው ብቻ ነው ማለት ነው። ስለዚህ እናንተ ምን ትላላችሁ? ኖ ትላላችሁ። ከዚህ በፊት ጎግል አድሰንስ የለኝም ኖ ብላችሁ ትገቡና ኖ አይ ኒድ ቱ ክሬት ዋን፣ አይ ከዚህ በፊት ጎግል አድሰንስ የለኝም አዲስ ክሬት ማድረግ ፈልጋለሁ ትሉና ስትገቡ እዛ ጋር የሚጠይቃችሁ ነገር አለ ማለት ነው። ስለዚህ እዚህ ጋር የምትሰጡትን ኢንፎርሜሽን በደንብ ኬርፉል መሆን አለባችሁ። ስማችሁን ትጽፋላችሁ፣ የራሳችሁ ስም፣ ስልክ ቁጥር ባታስገቡ ይመረጣል። ከዚህ በፊት ምናልባት ጎግል አድሰንስ ምናምን ሞክራችሁ ከሆነ ወይ በእናንተ ስልክ ቁጥር ሞክሮ ከሆነ ሰው ድጋሚ ሌላ ጎግል አድሰንስ የከፈታችሁ ነው ብሎ አልቀበል ይላችኋል። ስለዚህ ስማችሁን የት ከተማ እንዳላችሁ አዲስ አበባ ብቻ ብላችሁ ጻፉ። ዝም ብላችሁ አዲስ አበባ ብላችሁ ጻፉ። ሰፈር ስትሪት የሚለውን ደግሞ ዝም ብላችሁ ቦሌ ብላችሁ ጻፉ። ከዛ በኋላ ፖስታል ኮድ የሚለው ቦታ ላይ ፖስታል ኮድ የሚል አለ። እሱ ላይ 1000 ቁጥር አስገብታችሁ ከዛ በኋላ ክሬት በሉት ማለት ነው። ሌላ ብዙ ዲቴል ውስጥ አትግቡ። ካውንትሪ የሚለውን ኢትዮጵያ ታደርጋላችሁ። ከዚህ በፊት ያው ዩቲዩብ ቻናል ስትከፍቱ ካውንትሪ ወደ ሌላ ሀገር ቀይረን ነው አይደል የምንከፍተው። ነገር ግን ጎግል አድሰንስ ላይ ኢትዮጵያ ማለት አለባችሁ። ምክንያቱም በኋላ ላይ ገንዘቡን የምትቀበሉት ወደ ኢትዮጵያ ስለሆነ ማለት ነው። ከኢትዮጵያ ውጪ ከሆናችሁ ግን ያላችሁበትን ሀገር ታስቀምጣላችሁ ማለት ነው። በነገራችን ላይ ጎግል አድሰንስ አዲስ ክሬት አድርግልኝ ስትሉት ሎጊን አድርጉ ይላችኋል። ሎጊን ስታደርጉ በራሱ ዩቲዩብ ቻናሉን በከፈታችሁበት ኢሜል ሎጊን ማድረግ ስላላችሁ የፈለጋችሁት ሌላ ኢሜል ካለ መጠቀም ትችላላችሁ። ችግር የለውም። ባይ ዘ ወይ ግዴታ ዩቲዩብ ቻናሉን በከፈታችሁበት ኢሜል አይደለም ጎግል አድሰንስ ክሬት ማድረግ ግዴታ አይደለም። በሌላም ኢሜል መጠቀም ትችላላችሁ፣ በራሱ መጠቀም ትችላላችሁ። ስለዚህ የፈለጋችሁትን ማድረግ ትችላላችሁ። ከዛ በኋላ እነዚህን ኢንፎርሜሽኖች ሞልታችሁ እንግዲህ ጎግል አድሰንስ ክሬት ብላችሁ ወደኋላ ይመልሳችኋል። ከዛ ሪቪው ያደርጋል። እቺን ሁለተኛዋን ስቴፕ ሪቪው ያደርጋል ማለት ነው። ለምን በጣም ብዙ ሰዎች ሁለተኛ ሶስተኛ ጎግል አድሰንስ ለመክፈት ስለሚሞክሩ ያንን ቼክ ማድረግ ይፈልጋል። በአንዴ አክሰፕት ያደርጋችሁ ቼክ ያደርጋል። ሁለተኛውን ስቴፕ ቼክ አድርጎ ከዚህ በፊት ሌላ ጎግል አድሰንስ እንዳልከፈታችሁ ወይ ደግሞ ከዚህ በፊት ሌላ ጎግል አድሰንስ ከፍታችሁ የሆነ ህግ ጥሳችሁ የተዘገባችሁ ከሆነ ራሱ አይፈቅድላችሁ። በነገራችን ላይ አንድ ሰው ከጎግል አድሰንስ ጋር በተያያዘ የጣሰው ህግ ካለ ሌላ አላስፈላጊ ድርጊቶችን ለመፈጸም ሞክረው ከነበረ ድጋሚ ድርሽ እንዳይል ነው የሚያደርገው። ስለዚህ ጎግል አድሰንሳችሁን ቶሎ ዝም ብላችሁ በየደቂቃው ሎጊን እያደረጋችሁ አዳዲስ ነገር ዝም ብላችሁ አትፈላሰፉ። በቃ ከጎግል አድሰንስ ጋር ብዙ መነካካት አያስፈልግም። ኢንፎርሜሽንም ስትሞሉ ተጠንቀቁ። ከዛ በኋላ እንግዲህ ሁለተኛውን ስቴፕ ያው እንዳልኳችሁ መረጃዎቻችሁን ከሞላችሁ በኋላ ሪቪው ያደርግና አክሰፕት ያደርጋችኋል ወይም ደግሞ ዲክላይን ያደርጋል። ያው አልተቀበልናችሁም ይላችኋል። ይሄን ሁሉ ስቴፕ አልፋችሁ አልቀበልም ካላችሁ እንግዲህ ቴሌግራም ላይ @dalol_contact ብላችሁ በዚህ ቴሌግራም እኛን አናግሩን። እኛ የቻልነውን ያክል ያንን ነገር ለማስተካከል እንሞክራለን። ይሄን ስቴፕ ከተቀበላችሁ በኋላ ደግሞ ሶስተኛው ስቴፕ አለ። ሶስተኛው ስቴፕ ደግሞ ቻናላችሁን ነው ሪቪው የሚያደርገው። ቻናላችሁን ማለት ነው። ምን ያደርጋል? የዩቲዩብ ቻናላችሁን ገብቶ ሲስተም ላይ ቼክ ያደርጉታል። እንደኛ ሰው የሆኑ ሰዎች ገብቶ ቼክ ያደርጋሉ። በሲስተምም ቼክ የሚያደርጉበት መንገድ አለ። ምንድነው ቼክ የሚያደርጉት ቻናላችሁ ላይ? አንደኛ 1000 ሰብስክራይበር እና 4000 እይታ ሰዓት ሞልታችኋል። ነገር ግን በራሳችሁ ቪዲዮ ነው ወይ? የሰው ቪዲዮ ድጋሚ አፕሎድ እያደረጋችሁ ከቲክቶክ ከፌስቡክ አምጥታችሁ ዝም ብላችሁ ወይ ሪአክሽን ቪዲዮ ሳይሆን ወይ የእናንተን ሀሳብ ሳሰጡበት ዝም ብላችሁ ደርድራችሁ የሰው ቪዲዮ ፖስት በማድረግ ገንዘብ አታገኙ። ከዩቲዩብ ብቻ አይደለም ከሌላ ከፌስቡክ ከቲክቶክ አምጥታችሁ የሰው ላይቭ ስትሪም የገቡትን ሪከርድ አድርጋችሁ ምናምን ፖስት ብታደርጉ ዩቲዩብ አይቀበላችሁም። ይሄ ነገር ምን ይባላል? ሪዩዝድ ኮንተንት ይባላል። ስለዚህ የራሳችሁን ኦሪጂናል ቪዲዮ ለመስራት ሞክሩ። የሰው ቪዲዮ ማስገባት ከፈለጋችሁ ደግሞ በሪአክሽን ቪዲዮ መልክ ነው እንጂ እንዲሁ ዝም ብላችሁ የሰው ቪዲዮ ደርድራችሁ በመስራት ገንዘብ አታገኙም ዩቲዩብ ላይ። ስለዚህ ሪዩዝድ ኮንተንት መኖር አለመኖሩን ቼክ ያደርጋል ማለት ነው ሶስተኛ ስቴፕ ላይ። ሌላኛው ቼክ የሚያደርገው ከዚህ በፊት ቻናላችሁ ላይ ኮሚኒቲ ጋይድላይን የጣሳችሁበት ነገር አለ ወይ የሚለውን ያያል። ኮሚኒቲ ጋይድላይን ማለት እንግዲህ ገብታችሁ አንብቡ። የዩቲዩብም የቲክቶክም ኮሚኒቲ ጋይድላይን አለ። እሱ ምንድነው?
መተዳደሪያ ደንብ ማለት ነው። ሰዎች እዛ ቲክቶክ ዩቲዩብ በሚከፍቱበት ጊዜ አስደንጋጭ ቪዲዮዎች፣ ሰው ሲገደል ሰው ሲደበደብ ምናምን ያሉ ቪዲዮዎች፣ ሴክሹዋል ኮንተንቶች ማለትም በጣም ወሲብ ቀስቃሽ የሆኑ አላስፈላጊ ፖርኖግራፊ ኮንተንቶች አይቻሉም። ሌላ ደግሞ የህፃናት ሴፍቲ የሚባል ነገር አለ። ህፃናትን ለአደጋ የሚያጋልጥ አይነት ነገር እየሰራችሁ ከነበር አይቻልም። ሌላ ደግሞ ከኮምፒውተር ጋር የተያያዙ ነገሮች ህገወጥ ዌብሳይቶችን እያስተማራችሁ ከሆነ እንዴት ነው ሀክ የሚደረገው የሚለውን የሰው ዩቲዩብ ቻናል፣ የሰው ኢሜል፣ የሰው እንደዚህ ፕራይቬት ኢንፎርሜሽኖች እንዴት ነው ሀክ የሚደረጉት የሚባሉ የኮምፒውተር ወንጀሎች አሉ አይደለ? እንደዚህ አይነት ኮንተንቶች የምሰሩ ከሆነ ጥንቃቄ ማስጠንቀቂያ ይሰጣችኋል። ያ ቻናላችሁ ላይ ካለ ያ እስኪጠፋ ድረስ ጊዜ ጠብቆ ነው እንጂ አይቻልም ማለት ነው። ስለዚህ ይሄን ነገር ካለፋችሁ በኋላ ሶስተኛውን ስቴፕ ካለፋችሁ በኋላ ቻናላችሁ ገንዘብ እንዲሰራ ይፈቀድላችኋል ማለት ነው። ስለዚህ እቺ ዶላር ምልክት ያለችባት ላይ ስትገቡ ኮንግራቹሌሽንስ ምናምን ሚል ኢሜል ይላክላችኋል። በቃ አሁን የዩቲዩብ ፓርትነር ሆናችኋል ይላችኋል ማለት ነው። ቻናላችሁን ሞኔታይዝ ያደርጋችሁት ቅድም ባየነው መሰረት 500 ሰብስክራይበር እና 3000 የይሳ ሰዓት በሚለው መስፈርት ከሆነ ዎች ፔጅ አድስ ምትል ነገር አትመጣም። ዎች ፔጅ አድስ ማለት ቪዲዮአችን በታየ ቁጥር ቪዲዮአችን ላይ ማስታወቂያ ሲገባ ገንዘብ የሚከፈለን በቪው የሚከፈለን ማለት ነው። እሷ እስክትመጣ ድረስ ከታች 4000 የይታ ሰዓት የሚለው 1000 ሰብስክራይበር የሚለው ግማሽ ላይ ቆሞ እስኪሞላ ድረስ ይጠብቃል ያቺ ዎች ፔጅ አድስ እስክትመጣ ማለት ነው። ነገር ግን ኦሬዲ ቻናላችንን ሞኔታይዝ ያደረግነው 4000 የይታ ሰዓት ሞልቶ 1000 ሰብስክራይበር ሞልቶ ከሆነ ግን ዎች ፔጅ አድስ ምትለው ትመጣለች ማለት ነው። ስለዚህ እሷን ኦን እናደርጋለን። እዚሁ የዶላር ምልክት ያለበት ፔጅ ላይ ነው ኦን የምናደርገው። ከዛ በኋላ ቻናላችሁ ላይ ያለውን ቪዲዮ በሙሉ ሞኔታይዝ ላድርግላችሁ ወይ ብሎ ይጠይቃችኋል። ሞኔታይዝ ኦል የሚል ይመጣላችኋል። እዛ ሞኔታይዝ ኦል ስትሉ ቻናላችሁ ላይ ያሉ ቪዲዮዎች በሙሉ ሞኔታይዝድ ይሆናሉ ማለት ነው። ስለዚህ ከዚህ በኋላ ከዚህ ቀን ጀምሮ ቪዲዮአችሁ ሲታይ አዲስ ቪዲዮ አፕሎድ አድርጋችሁም ይሁን ከዚህ በፊት አፕሎድ ያደርጋችሁት ቪዲዮ ከዛሬ ቀን ጀምሮ ቻናላችሁ ሞኔታይዝ ከተደረገ ቀን ጀምሮ ገንዘብ መቁጠር ይጀምራል ማለት ነው። እዚሁ ፔጅ ላይ የዶላር ምልክቱ ስትነኩ ምን ያክል ብር እንደሰራችሁ ይነግራችኋል። ወይም ደግሞ አናሊቲክስ የሚል አለ ከጎን አናሊቲክስ ሚለው ላይ ገብታችሁ ሬቪኒው ሚለው ላይ ስትገቡ ምን ያክል ብር እንደሰራችሁ ይነግራችኋል ማለት ነው። ከዚህ በኋላ ያለው ስቴፕ ምንድነው? የተወሰነ ብር ሰርታችሁ ዩቲዩብ ምንድነው የሚያደርገው? ዋይቲ ስቱዲዮ እዛው አፕሊኬሽኑ ላይ የምታዩት ገንዘብ ጉግል አድሰንስ ላይ ወዲያውኑ አይላክ። ምንድነው የሚሆነው? በየወሩ የሰራችሁት ገንዘብ ወደ ጉግል አድሰንስ ቅድም ወደ አገናኛችሁት የጉግል አድሰንስ ዝም ብሎ ይገባል ማለት ነው ብሩ። ምንድነው የሚያደርገው መሰላችሁ? በየወሩ ለምሳሌ አሁን ያለንበት ወር ፌብሩዋሪ ነው ብለን እናስብና ፌብሩዋሪ ወር ላይ የሰራሁት ገንዘብ ቀጣይ ወር ማርች ላይ ነው ወደ ጉግል አድሰንስ የሚገባው ማለት ነው። ፌብሩዋሪ 1 እስከ ፌብሩዋሪ 28 ሙሉ ወሩን የሰራሁት ገንዘብ ቀጣይ ማርች ላይ 10 ወይም 11 አካባቢ ወደ ጉግል አድሰንስ ይገባል ማለት ነው በራሱ። ጉግል አድሰንስ ላይ ስትገቡ ጉግል አድሰንስ ላይ እንዴት ነው የምትገቡት? ዝም ብላችሁ ጉግል ላይ ገብታችሁ ጉግል አድሰንስ ብላችሁ ቅድም የከፈታችሁት ኢሜል ላይ ሎጊን ታደርጋላችሁ ጉግል አድሰንሳችሁን ማለት ነው። ቻናላችሁን በከፈታችሁበት ሊሆን ይችላል፣ በሌላ እናንተ ቅድም በከፈታችሁበት ስትገቡ አድሰንስ ፎር ዩቲዩብ የሚለው ላይ ባላንስ ያሳያችኋል ማለት ነው። ባላንሳችሁ ላይ ይገባል ማለት ነው። በወር አንዴ የሰራችሁት ገንዘብ ሙሉ ተጠራቅሞ በወር አንዴ ወደ ጉግል አድሰንስ ይገባል። የመጀመሪያ ብር ሲገባ አንድ ማድረግ ያለባችሁ ነገር አለ። ምንድነው የምታደርጉት? እዛ ጋር የጉግል አድሰንስ ላይ ሶስቷን ሰረዝ ስትነኩ ከታች ፔመንት ሚል አለ። ፔመንት ሚለው አጠገብ ደግሞ ቬሪፊኬሽን ሚል አለ። ቬሪፊኬሽን ላይ ትገቡና ቬሪፋይ አይደንቲቲ ሚላል አይደንቲቲ ቬሪፊኬሽን ሚላል እሱ ላይ ስትገቡ ፓስፖርት ሊኖራችሁ ይገባል ማለት ነው። ናሽናል አይዲ አንዳንዴ ይሰራል አንዳንዴ አይሰራም። ስለዚህ ፓስፖርት የሌላችሁ ሰዎች ዩቲዩብ ላይ መስራት ፈልጉ ከሆነ ካሁኑ ፓስፖርት ኦርደር ብታደርጉ ይመረጣል። እዛ ጋር ድሮ የሚደረገው ምንድነው? ወደ ኢትዮጵያ ፖስታ ነበር የሚልኩት። ፖስታ ላይ የሆነች ቬሪፊኬሽን ኮድ ያለችባት ፖስታ ይልኩልና እሷን ነበር እዛ ምናስገባው። አሁን ግን ያ ግዴታ አይደለም። አሁን ምንድነው የምታደርጉት? ሁለት አማራጭ ያመጣላችኋል። በፖስታ ልላክላችሁ ወይስ አሁኑኑ ቬሪፋይ ላድርግላችሁ የሚል ያመጣላችኋል። ስለዚህ አሁኑኑ ቬሪፋይ አድርግልኝ ትሉታላችሁ። ፓስፖርታችሁን እዛው ፎቶ እንድታነሱ ወይም ኦሬዲ ፎቶ ያነሳችሁት ካለ እንድታስገቡ ይጠይቃችኋል። ፊታችሁን ስካን ያደርጋል። ዞር ብሎ እዛ ፓስፖርቱ ላይ ያለው ፎቶ የናንተ መሆኑን ቼክ ለማድረግ ፊታችሁን ቼክ ያደርጋል። ከዛ በኋላ እንግዲህ ቬሪፋይ ያደርጋል። አለቀ ማለት ነው። ፖስታ አይጠበቅባችሁ ማስላክ፣ በአንድ ደቂቃ ውስጥ ቬሪፋይ ያደርጋችሁ ማለት ነው። ፖስታ የሚለውን ኦፕሽን የምትመርጡት ደግሞ ፓስፖርት ከሌላችሁ ምናልባት ገብታችሁ ፔመንት ኢንፎ የሚለው ላይ ፖስታል ኮድ የሚለውን 1000 ሞልታችኋል። 1000 ማለት እንግዲህ ኢትዮጵያ ውስጥ ዋናው ፖስታ ቤት አለ አዲስ አበባ ማለት ነው። ወደ ለገሃር አካባቢ ስትሄዱ ያለው የዛ ፖስታ አድራሻ ነው
1000 ማለት ፖስታል ኮድ ማለት ነው። ሶ እዛ ሄዳችሁ ከፈለጋችሁ ፖስታ ሳጥን ቁጥር መክፈት ትችላላችሁ፣ አለመክፈትም ትችላላችሁ። ፖስታ ሳጥን ቁጥር የሚለውን አታስገቡ፣ አያስፈልግም፣ ግዴታ አይደለም። እዚህ ጋር እንደምታዩት ፔመንት ኢንፎ ሚለው ላይ ገብታችሁ ስማችሁን ትጽፋላችሁ፣ ስልክ ቁጥራችሁን ትጽፋላችሁ፣ አዲስ አበባ ብላችሁ ትጽፋላችሁ፣ 1000 ፖስታል ኮድ ሚለው ላይ ታስገባላችሁ። ከዛ በኋላ ፖስታ ይላክላችኋል። ሲላክ ቀጥታ ወደ አዲስ አበባ ዋናው ፖስታ ቤት ይሄድላችኋል ማለት ነው። እኔ ሪከመንድ ማድረገው ወደ ዋናው ፖስታ ቤት እንድታስልኩ ነው። ሌላ ቦታ ሌላ ሀገር ከምታስልኩ እዚህ ጋር ብታስልኩ በአንድ ወር ጊዜ ውስጥ ይደርሳችኋል። ሌላ ደግሞ ኦሬዲ ፖስታ ቤቱ ስለ ጎግል አድሰንስ በደንብ ያውቃል፣ በጣም ብዙ ፖስታ ስለሚላክላቸው ማለት ነው። ስለዚህ እንደዚህ ያውቃሉና ስማችሁን አይተው በስልክ ቁጥራችሁ ይደውሉላችኋል። ፖስታ ሳጥን ቁጥር ስለሌላችሁ ወይም ደግሞ እናንተ መታችሁ ጠይቁ። በ20 ቀን እስከ 30 ቀን ስለሚደርስ መታችሁ ፖስታ ተልኮልኝ ነበረ ከጎግል አድሰንስ፣ ስለዚህ ደርሷል ወይስ አልደረሰም ብላችሁ ጠይቋቸው። እነሱ አይተው ይሰጣሉ። ግን ከዚህ ሁሉ መከራ ፓስፖርት አውጥታችሁ በአንዴ ቬሪፋይ ማድረግ ይቀላል ማለት ነው። ከዚህ በኋላ ምንድነው የሚያደርገው? ጎግል አድሰንስ ላይ ፔመንት ትሬሽሆልድ የሚባል ነገር አለ። ፔመንት ትሬሽሆልድ ማለት ነው ዝቅተኛው ክፍያ ማለት ነው። ሶ ዝቅተኛው ክፍያ ጎግል አድሰንስ ላይ 70 ዩሮ ነው። በአንድ ወር ውስጥ 70 ዩሮ ካልሞላችሁ በዛ ወር ያ ገንዘብ አይላክላችሁ ማለት ነው። በትንሹ ቀጣይ ወር ከምትሰሩት ጋር ተደምሮ 70 ዩሮ ሲሞላ ነው የሚላክላችሁ። ስለዚህ በትንሹ በየወሩ 70 ዩሮ መስራት አለባችሁ። 70 ዩሮ ማለት ወደ ስንት ዶላር እንደሆነ አሁን ኤግዛክት ቁጥሩን አላውቅም፣ ግን 70 ዩሮ በሞላችሁ ቁጥር ወደ ባንክ አካውንታችሁ ይገባል ማለት ነው ብሩ። ባንክ አካውንታችሁ ደግሞ እንድታስገቡ አድ ፔመንት ሜተድ የሚል ይመጣል። እዛው ጎግል አድሰንስ ላይ አይደንቲቲያችሁን ቬሪፋይ ካደረጋችሁ በኋላ አድ ፔመንት ሜተድ የሚል ይመጣል ማለት ነው ብሩን እንድትቀበሉ። አድ ፔመንት ሜተድ ብላችሁ ምንድነው የምታደርጉት? እዚህ ኢትዮጵያ ውስጥ ያለ ባንክ ለምሳሌ ንግድ ባንክ መሆን ይችላል፣ አቢሲኒያ፣ ዳሽን ባንክ፣ አዋሽ የፈለጋችሁት ይቻላል። ስለዚህ የባንኩን ስም ይጠይቃችኋል። ለምሳሌ ንግድ ባንክ ከሆነ ኮሜርሻል ባንክ ኦፍ ኢትዮጵያ ስላላችሁ ከዛ ስዊፍት ኮድ የሚል ነገር ይመጣል። ስዊፍት ኮድ የትኛውም ባንክ ስዊፍት ኮድ አለው። ማታውቁ ከሆነ ለምሳሌ ሲቢኢ ስዊፍት ኮድ ብላችሁ ጎግል ላይ ሰርች ማድረግ ትችላላችሁ። ሲቢኢ ቴታ ነው ለምሳሌ፣ የዳሽን ከሆነ ዳሼታ፣ የአቢሲኒያ ከሆነ አቢሴታ ምናምን ነው። ያቺን ስዊፍት ኮድ የሚለው ቦታ ላይ ትሞላላችሁ። ባንክ አካውንታችሁን ደግሞ ቀጥሎ ትሞላላችሁ። ከዛ በኋላ አለቀ ማለት ነው። ይሄንን ባንክ አካውንት ኢትዮጵያ ውስጥ ባለው ባንክ አካውንት ሁሌ የሰራችሁት ገንዘብ በየወሩ ይላክላችኋል ማለት ነው። ምንድነው የሚሆነው? ከዩቲዩብ ወይም ከዩቲዩብ ስቱዲዮ በዚህ ወር የሰራችሁት በቀጣዩ ወር 8 እስከ 11 ባለው ወደ ጎግል አድሰንስ ይገባል አልኳችሁ። ከዛ በኋላ ደግሞ ከ10 ቀን በኋላ ጎግል አድሰንስ ላይ ወደ 10 ቀን ይቆያል። ከ10 ቀን በኋላ 21 አካባቢ 21 እስከ 25 ባሉ ቀናት ወደ ባንክ አካውንታችሁ ይገባል ማለት ነው። ምን ማለት ነው? በዚህ ወር ማለትም ጃንዋሪ ላይ ለምሳሌ ፌብሩዋሪ ላይ ለምሳሌ የሰራችሁት ገንዘብ ቀጣይ ወር ማርች 8 እስከ 11 ባሉ ቀናት ወደ ጎግል አድሰንስ ይላካል። ከጎግል አድሰንሳችሁ ደግሞ ማርች 21 አካባቢ ወደ ባንክ አካውንታችሁ ይገባል ማለት ነው። ስለዚህ ፌብሩዋሪ የሰራችሁት ገንዘብ ቀጣይ ወር 21 ላይ ነው ወደ ባንካችሁ የሚገባው ማለት ነው። ይሄንን ገንዘብ ወደ ኢትዮጵያ ሲላክላችሁ ሁለት አማራጭ አላችሁ። አንደኛ የከፈታችሁት ባንክ አካውንት ኖርማል ሬጉላር አሁን እኛ በኢትዮጵያ ብር ገንዘብ የምንቆጥብበት ባንክ አካውንት ሊሆን ይችላል አይደለ? ስለዚህ ምን ይሆናል መሰላችሁ? ከዛ የተላከው ገንዘብ በኢትዮጵያ ብር ተመንዝሮ ነው ማለት ነው የሚቀመጥላችሁ። ስለዚህ ራሱ በራሱ በእለቱ በነበረው ምንዛሬ ዋጋ ወደ ኢትዮጵያ ብር ተቀይሮ ይቀመጥላችኋል ማለት ነው። ሌላኛው አማራጫችሁ ደግሞ ምንድነው? ባንክ ስትሄዱ እኔ የምፈልገው በኢትዮጵያ ብር ሳይሆን በዶላር እንዲቀመጥልኝ ነው ማለት ትችላላችሁ። አሁን ላይ ብሔራዊ ባንክ ያወጣው አዲሱ ህግ ማንኛውም ሰው ሄዶ የዶላር አካውንት የዩሮ አካውንት መክፈት ይችላል። ስለዚህ ሄዳችሁ ባንክ ሄዳችሁ ዩቲዩበር ስለሆንኩኝ እኔ የምፈልገው የዶላር አካውንት እንዲሆንልኝ ነው ፈልገው ካላችሁ ምን ይሆናል? ያ ከጎግል አድሰንስ የተላከላችሁ ገንዘብ በዶላር አካውንታችሁ ላይ ቁጭ ይላል ማለት ነው፣ በዶላር። ስለዚህ አንደኛ ያንን ዶላር በማስተር ካርድ ሰጥቷችሁ ቪዛ ካርድ ሰጥቷችሁ ያንን ቪዛ ካርድ ይዛችሁ ወደ ውጭ ሀገር ሄዳችሁ መጠቀም ትችላላችሁ ገንዘቡን ዶላሩን ማለት ነው። ሁለተኛ ደግሞ በፈለጋችሁት ቀን ሄዳችሁ ዶላሩን ወደ ኢትዮጵያ ብር እንዲቀየርላችሁ አድርጋችሁ መቀበል ትችላላችሁ። ጎግል አድሰንስ ላይ አንድ የምትሞላ ነገር አለች። እሷ ደግሞ ምን ትባላለች? ታክስ ኢንፎርሜሽን ትባላለች ማለት ነው። ታክስ ኢንፎርሜሽን የዩናይትድ ስቴትስ ታክስ ኢንፎርሜሽን ኦሬዲ ካልሞላችሁ ጎግል አድሰንሳችሁ ላይ ስትገቡ በቀይ ይመጣላችኋል። በቃ ታክስ ኢንፎርሜሽን ካልሞላችሁ 30% እንቆርጥባችኋለን፣ ስለዚህ ሙሉ ሚል በቀይ ይመጣላችኋል በትልቁ ማለት ነው። ስለዚህ ማኔጅ ታክስ ኢንፎርሜሽን ሚለው ላይ ትገባላችሁ። እዛ ላይ ካላገኛችሁ ደግሞ ቀጥታ ሶስቷን ሰረዝ ትነኩና ፔመንት ሚለው ላይ ማኔጅ ሴቲንግስ ሚለውን ትገባላችሁ። ማኔጅ ሴቲንግስ ሚለው ላይ ማኔጅ ታክስ ኢንፎ ሚል አለ። እሱን ስትነኩ ፎርሙን እንድትሞሉ ያመጣላችኋል ማለት ነው። የምንሞላው ፎርም WBEN 8 ይባላል። WBEN የሚባል ፎርም ነው የምንሞላው ማለት ነው። እዛ ላይ ገብታችሁ ፔመንት ኢንፎ ላይ ያለውን ስማችሁን ራሱን ስም ትጽፋላችሁ፣ አድራሻችሁን ኢትዮጵያ መሆኑን ከዚህ በፊት ዩናይትድ ስቴትስ ላይ ምንም አይነት ስራ ሰርታችሁ እንደማታውቁ ከዩናይትድ ስቴትስ ውጪ እንደሆናችሁ ምናምን ትሞላላችሁ። ያው ያንን
እንዴት ነው የምንሞላው ካላችሁ ዩቲዩብ ላይ ሰርች አድርጋችሁ እንዴት ነው ታክስ ኢንፎርሜሽን የሚሞላው የሚለውን አይታችሁ መሙላት ትችላላችሁ። ብዙ የተሰሩ ቪዲዮዎች ስላሉ ማለት ነው። ይሄን ማድረጋችሁ ለምን ይጠቅማል? በኋላ ላይ ምንድነው የምታደርጉት? ከሚላክላችሁ ገንዘብ ላይ አሜሪካ ግብር ትቆርጣለች። አሜሪካ ግብር ስትቆርጥ እናንተ ይሄን ታክስ ኢንፎርሜሽን ካልሞላችሁ ምንድነው የምታደርገው? በቃ ከአጠቃላይ ካገኛችሁት ገንዘብ ዝም ብላ 30%ን ትቆርጣለች ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ያንን ታክስ ኢንፎርሜሽን መሙላት አለባችሁ። ከዛ በኋላ ምን ይሆናል? አሜሪካ ግብር የምትቆርጥባችሁ ሰዎች አሜሪካ ሆነው ካዩት ላይ ብቻ ነው ማለት ነው። ቪዲዮአችሁ ለምሳሌ ሰዎች ከተለያየ ሀገር ያያሉ አይደለ? አሜሪካ ሆነው ሰዎች ካዩት ነገር ላይ ብቻ ታክስ ትቆርጣለች ማለት ነው። ስለዚህ ዩዥዋሊ አብዛኛው ኢትዮጵያዊ ቻናል ማክሲማም 10 እስከ 20% ነው የሚቆረጥበት ማለት ነው፣ የዩናይትድ ስቴትስ ታክስ ማለት ነው። ስለዚህ እነዚህ ነገሮች ካጠናቀቃችሁ በኋላ ዩቲዩብ ላይ ያገኛችሁት ገንዘብ በየወሩ ወደ አካውንታችሁ ቀጥታ ይገባል ማለት ነው። ሌላ ምንም የተወሳሰበ ነገር የለም። ነገር ግን ትልቁ ነገር ይሄንን ገንዘብ ለማግኘት መጀመሪያ 1000 ሰብስክራይበር እና 4000 እይታ ሰዓት ያስፈልጋችኋል። ያንን ለመሙላት ብዙ ሰዎች የሚሳሳቱት ነገር አለ። መሳሳት የሌለባችሁ አንደኛ በተለያዩ ኮምፒውተሮች እየገባችሁ የራሳችሁን ቪዲዮ ማየት በጣም ሮንግ ነው። ይሄ ቻናላችሁ እንዲሞት ነው የሚያደርገው። ዩቲዩብ ከአንድ አካባቢ ሰዎች በተደጋጋሚ ቪዲዮአችሁን የሚያይ ከሆነ እናንተ ራሳችሁ እንደሆናችሁ ያውቃል። ስለዚህ ቻናላችሁ በጣም ይጎዳል። ሌላኛው ሰብስክራይበር ለመጨመር ሰብ ቱ ሰብ የሚባል አንተም ሰብስክራይብ አድርግልኝ እኔም ሰብስክራይብ ላድርግልህ ምናምን የሚል ነገር ውስጥ እንዳትገቡ። እነዚህን ስህተቶች አትስሩ። ማድረግ ያለባችሁ ነገር ምንድነው? አሪፍ የድምጽ ኳሊቲ፣ አሪፍ የቪዲዮ ኳሊቲ እና አሪፍ የሰው አቴንሽን የሚይዝ ቪዲዮ እየሰራችሁ ያንን ቪዲዮ ኮንሲስተንት ሆናችሁ አፕሎድ ማድረግ ነው። ኮንሲስተንት ማለት በጣም ቻናላችሁን መፖስት በምትችሉት ፍጥነት እየፖስታችሁ። ጀማሪ ስትሆኑ እንግዲህ አትሊስት በሳምንት አንዴ ምናምን አፕሎድ ብታደርጉ ይመረጣል። ስለዚህ እንደዛ እያደረጋችሁ ስትሄዱ ዩቲዩብ በራሱ ጊዜ የእናንተን ቻናል ለሰዎች ማድረስ ይጀምራል። ተስፋ አትቁረጡ። ጀማሪ ስትሆኑ ምንም አይነት ቪው አታገኙም፣ ግን ያ ቪው እስኪመጣ ድረስ ሳታቆሙ መልቀቅ ነው ያለባችሁ። ስለዚህ ያንን ስታደርጉ አንድ ጊዜ ቻናላችሁ ለሰው በደረሰ ቁጥር በአንድ ቪዲዮ ብቻ 1000 ሰብስክራይበር ልታገኙ ራሱ ትችላላችሁ። ምን ማለት ነው? ብዙ ሰዎች የሚሳሳቱት ነገር ምንድነው? በዚህ ሳምንት ለምሳሌ 10 ሰብስክራይበር ብቻ ካገኘ ቀጣይ ሳምንትም 20 የሚሆን ይመስለዋል። ቀጣይ ሳምንትም 30 መቼ ነው 1000 የሚሞላው ብሎ ይጨነቃል ብዙ ሰው። ሬጉላር በሆነ መንገድ አይደለም የሚሄደው። በአንድ ሌሊት ቻናላችሁ ለሰው ሪከመንድ ተደርጎ በአንድ ሌሊት ሊሞላ ይችላል። በአንድ ሌሊት ስላችሁ ዛሬ ሳይሆን የዛሬ 3 ወር 4 ወር ሊሆን ይችላል ያ ሌሊት። ስለዚህ ታገሱ፣ ትዕግስት ይኖራችሁ፣ አትቸኩሉ። ብዙ የሆኑ ህገወጥ መንገዶችን ለመጠቀም አትሩጡ። ስለዚህ ያንን ካደረጋችሁ በኋላ ቻናላችሁን 1000 ሰብስክራይበር እና 4000 ሰዓት እንዲሞላ ማድረግ ትችላላችሁ። ትልቁ ነገር ትዕግስት ነው። ትዕግስት ስላችሁ ዝም ብሎ መታገስ ሳይሆን በትክክል እየሰሩ መታገስ። ዝም ብሎ ቪዲዮ ሳይለቁ መታገስ ሳይሆን ቪዲዮ እየለቀቁ መታገስ። ትዕግስት በጣም ኢምፖርታንት ነው። ዩቲዩብ መጀመሪያ ላይ ቋቅ እስኪላችሁ ድረስ እስኪሰለቻችሁ ድረስ ይፈትናችኋል በደንብ ማለት ነው። ያቺን ጊዜ እንደምንም በትዕግስት ማሳለፍ ይጠበቅባችኋል። ከዛ በኋላ ግን ቻናላችሁ ገንዘብ መስራት ከጀመሩ በኋላ ቻናላችሁ ሳታስቡት እያደገ ይመጣል ማለት ነው። ስለዚህ ይሄን ይመስላል የዛሬው ቶፒካችን። በጣም ብዙ ትምህርት አግኝታችሁበታል ብዬ አስባለሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡ። አመሰግናለሁ።